እግዚአብሔር እድል ሰጥቶን እንድናመልከው እዚህ ደግሞ አብረን ከእግሩ ስር ቁጭ ብለን ቃሉን እንድንሰማ እግዚአብሔር እድል ስለሰጠን ስሙ የተባረከ ይሁን። እያንዳንዷ ቀን እያንዳንዷ እሑድ እሱና እኛ የምንገናኝባት የእሱ የራሱ እድል ስለሆነች ለእሱ ምስጋና ይገባዋል። ክብር ለእግዚአብሔር ይሁን። አዲ እንዳለው በዛሬና በሚቀጥለው ሳምንት ሮሜ 7 እና 8 ላይ አተኩረን እንማማራለን። የእግዚአብሔር ቃል ታዲያ በምንማማርበት ጊዜ እግዚአብሔርን የምናመሰግንበት ብዙ ነገር ደግሞ እግዚአብሔር በዚህ ቃል ውስጥ አስቀምጦልናል። ስሙ የተባረከ ይሁን። እስቲ ሮሜ ምዕራፍ 7 ላይ እናውጣና መጽሐፍ ቅዱሳችንን 7 ከ1 እስከ 4 ድረስ ያለውን ሀሳብ እስቲ እናንበብ። የምናወራበት ርዕስ ኃጢአትና አርነት በሚል ርዕስ ነው። በዚህ 2 ሳምንት የምናወራው ኃጢአትና አርነት በሚል ርዕስ ነው። ሮሜ ምዕራፍ 7 4ቱን ቁጥር ብቻ ሳይሆን እስከ 6 ሄደን እንመለከተዋለን። በጌታ በኢየሱስ ክርስቶስ አባባለሁ። ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነ ሕግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁም ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበር። አሁን ግን ለእርሱ የታሰርንበት ስለሞትን ከሕግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም እናመሰግናለን። ክብርና ምስጋና ሁሉ ለአንተ ይሁን። በምናወራው ነገር ውስጥ ያንተ ሀሳብ እንዲሆንልን ጌታ ሆይ የዳንበትን ጥበብህን ያንን የዳንበትን እውነት ማወቅ መረዳት ጌታ ሆይ ደግሞ ወደ አንተ አንድ እርምጃ መቅረብ እንዲሆንልን በመንፈስህ ኃይል አንተ እንድታግዘን እንጸልያለን። ስለ ሁሉ እናመሰግናለን። አሜን። እሺ እንዳልኳችሁ ከኔ ጋር የምንመለከተው ሁለቱም ምዕራፎች ነው። የሮሜ መልእክት ግን እንደምታውቁት እጅግ በጣም የተዋበ መልእክት ነው እና ከመጀመሪያ ጀምሮ እርስ በርሱ እየተያያዘ እንደ ሰንሰለት የሚመጣ መልእክት ነው። ከመካከል ያለውን አንዱን ሊንክ ብታወጡት መልእክቱ ምናልባት ሙሉ በሙሉ የማታገኙት አይነት መልእክት ነው። ስለዚህም መጽሐፉ ሲጠና ግን መጠናት ያለበት ከመጀመሪያ ጀምሮ ጳውሎስ እስከሚጨርስበት ተሰናብቶ እስከሚያበቃበት ድረስ ሊሆን ይችላል። እኛ ግን ይሄን 2 ቁጥር እናያለን። ወደዚህ 2 ቁጥር ከመሄዳችን በፊት ከአዲ ጋርና ከሊሄ ጋር ያወራነው ነገር ነበር አይደል? የተነጋገርነው ነገር ነበር ከዚህ በፊት ሮሜ 1 ላይ ሮሜ 2 3 4ን አውርተን ነበር። እንደዚሁም ደግሞ ሮሜ 6ን ምናምን አውርተን ነበርና ስለነሱ የተወሰነ ነገር ላስታውሳችሁ መጀመሪያ ማለት ነው። ሮሜ መልእክቱን እንግዲህ ሐዋርያው ጳውሎስ ገና ሲጀምር ስለ ሐዋርያነቱ በመናገር ነው የሚጀምረው አይደል? ስለ ሐዋርያነቱ ይናገራል። ታዲያ ይሄ ሐዋርያነት ለምን እንደተቀበለው አስቀድሞ ይናገራል። ደግሞ ይሄ ሐዋርያነት ስለ ወንጌል የተሰጠ ሐዋርያነት እንደሆነ ወይም ደግሞ እግዚአብሔር ጳውሎስን ሐዋርያ ያደረገው ወንጌልን እንዲሰብክ እንደሆነ ይናገርና የወንጌል ብሎ ስለማን እንደሆነ ይናገራል። ይህ ወንጌል ካለ በኋላ ሐዋርያው ጳውሎስ ነው ስለ ኢየሱስ ነው ብሎ ብቻ አይደለም አይደል ያለፈው። ይህ ወንጌል ካለ በኋላ በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ብሎ ይናገራል። ስለዚህ ስለ ልጁ ሊነግረን የፈለገው ነገር አለ። ወንጌል ስለ ልጁ ነው ብቻ ሳይሆን ያለ ይሄ ልጁ ማን ነው የሚለውን ጥያቄ መልሶልናል። በመጀመሪያው ወንጌልማ በሥጋ ከዳዊት ዘር ስለተገለጠው ስለሱ ነው አለ። እግዚአብሔር በሥጋ ከዳዊት ዘር የተገለጠ የሚለውን ሐሳብ ጳውሎስ እንዲነግረን ሲፈልግ አንድ ነገር እየነገረን ነው። እሱም ደግሞ ለጳውሎስ 2ኛ ሳሙኤል ምዕራፍ 7 ላይ የተነገረ አንድ ክፍል አለ አይደል? ዳዊት ተነሳና ቤተ መቅደሱን እሰራለሁ አለ። ኖ አንተ አትሰራም፣ በእጅህ ላይ ደም አለ። ስለዚህ ከአንተ የሚወጣው ከአንተ የሚወለደው እሱ ይሰራል ካለ በኋላ ነገር ግን ከዛ በኋላ የተናገረው ነገር ነበር። የመንግስትህን ዙፋን እስከ ዘላለም አጸናዋለሁ ይላል። ከዛስ ከአንተ የሚወለደው ለኔ አባት ሆኗል፣ እሱም ልጅ ሆነኛል አለ። እንደውም ምህረቴን ከሳኦል ቤት እንዳራኩኝ አላቸው አይደል? ደግሞ ከሱ ደግሞ ምህረቴን አላርቅም፣ ፊቴን አልሰውርበትም አለ። እንደዚሁም ደግሞ መለስ ብሎ አንድ ነገር ተናገረ። ጥፋት ቢያጠፋ እንኳን የሰው ልጆች በሚቀጡበት መቅጫ እቀጣዋለሁ እንጂ
ከሱ ምህረቴን አላርቅም መንግስቱም እስከ ዘላለም ይጸናል አለ። ይሄ ነገር ደብል ፉልፊልመንት ወይም ደግሞ ሁለትዮሽ ትንቢት ነው፣ ወይ ደግሞ ሁለትዮሽ ተፈጻሚነት ያለው ትንቢት ነው። የመጀመሪያው በሰለሞን የተፈጸመ ነው። ሰለሞን አጠፋ፣ እግዚአብሔር ቀጥቶታል፣ መንግስቱን ከፍሎበታል። ነገር ግን የዳዊት ቤት ግን ከዛ በኋላም ቀጥሎ ነው። እስከ መቼ ብትሉ በ722 ዓመተ ዓለም ኦልሬዲ አሦራውያን የሰሜናዊውን ክፍል ማርኮታል። በ580 ምናምን ዓመተ ዓለም ከክርስቶስ ልደት በፊት ከ580 ዓመት በፊት ደግሞ የይሁዳ ምድር የዳዊት ነገድ ይገዛ የነበረበት ያ ምድር ደግሞ በባቢሎናውያን ሲማረክ ታያላችሁ። ስለዚህ በዚህ በስጋ በሚታየው በዳዊት ዘሮች በዳዊት ልጆች መሰረት የምንሄድ ከሆነ ከባቢሎን ምርኮ በኋላ የዳዊት ነገድ በዙፋን ላይ ተቀምጧል። ከዛ በኋላም እስራኤላውያን ወደ ምድራቸው ከተመለሱ በኋላ በቂሮስ ዘመን ወደ ምድራቸው ከተመለሱ በኋላ የተለያዩ ነገስታት ሲገዟቸው ነበር። ለትንሽ ጊዜ እኛንን ያሉ የመቃቢያን የሚባሉ ዘሮች መጥተው ገዝተዋቸው ነበር። የእስራኤላውያን ዘሮች ነን ያሉ ማለት ነው። መሲሁ ከኛ ይመጣል ያሉ እነሱ ገዝተዋቸው ነበር። ነገር ግን ብዙ አልቆየም። ከዛ በኋላ የግሪክ መንግስት ያዛቸው። ከግሪክ በኋላ ደግሞ የሮም መንግስት ጠቅልሎ እስራኤልን እንደያዘ እንመለከታለን። በ70 ዓመተ ምህረት ኦልሬዲ ይፈርሳል። ስለዚህ በዚህ ዘመን እንኳን ብንመለከት የዳዊት ዘር ለዘላለም ዙፋኑ ጸንቶ በእስራኤል ይኖር ነበር ሊያስብል የሚችል ምንም አይነት ነገር የለም። ይሄ ተፈጻሚ ሊሆን የቻለው በጌታችን በኢየሱስ ክርስቶስ ብቻ ነው። ምክንያቱም ጌታችን ኢየሱስ ክርስቶስ እንደ እግዚአብሔር የተስፋ ቃል በስጋ ከዳዊት ዘር ተወልዶ ያንን ዙፋን ለዘላለም ያጸና የእግዚአብሔር ልጅ ከመሆኑ የተነሳ ሃሌሉያ። ስለዚህ በስጋ ከዳዊት ዘር የተወለደ የሚለው ሐሳብ ዝም ብሎ የመጣ አይደለም። እኛ የዳን ነው በክርስቶስ እግዚአብሔር ያዳንን ድንገት በመጣለት ፕላን አይደለም። ገና በብሉይ ኪዳን ተስፋ እየገባላቸው ቃል እየገባላቸው ኪዳን እየገባላቸው እንደመጣው እንደዛው ልጁን ኢየሱስ ክርስቶስን በስጋ ከዳዊት ዘር እንዲወለድ አድርጎ ለኛ ታላቅ እረኛ ስላደረገው ሃሌሉያ። እግዚአብሔር ስም የተባረከ ይሁን። በስጋ ከዳዊት ዘር የተወለደ የሚለው ሐሳብ ይህንን የያዘ። ቀጥሎ ግን አንድ የምትመለከቱት ነገር አለ። ደግሞ እንደ ቅድስና መንፈስ አለ ከሙታን መነሳት በኃይል የተነሳ አይደለ? የእግዚአብሔር ልጅ ሆኖ ደግሞ በኃይል የተነሳ እሱ ኢየሱስ ክርስቶስ ነው፣ እሱ ልጁ ነው ብሎ ይናገራል። ስለዚህ አሁን ደግሞ ሲነሳ ደግሞ ምን ተገለጠ ስትሉት የእግዚአብሔር ልጅ መሆኑ ተገለጠ። ሰው ብቻ አይደለም የተወለደው፣ አምላክም ጭምር ነው የተወለደው። አምላክ ነው ከማርያም በስጋ የተወለደው፣ ከዳዊት ዘር የተወለደው የሆነ እንደ ሰለሞን ወይም ደግሞ እንደ ኢዮስያስ ወይም እንደ ሕዝቅያስ ሰው ብቻ አይደለም። ነገር ግን እኛን ለማዳን የእኛን ባህሪ ገንዘብ አድርጎ የመጣው ወልድ እግዚአብሔር በትንሣኤው ጊዜ ኢየሱስ ክርስቶስ ልጅ ሆነ እያላቸው ሳይሆን በትንሣኤው ጊዜ ግን ማንነቱ ተረጋገጠ። ምክንያቱም ማንም ሊያሸንፈው የማይችለው ሞት በእሱ ተሸነፈ። በስጋ ብቻ ቢሆን ኖሮ ሰው ብቻ ቢሆን ኖሮ ሞትን ባላሸነፈ ነበር። ስለዚህ ይህንን ከነገረን በኋላ ይሄ ወንጌል ስለዚህ ጌታ ነው አለ። በወንጌል የማይቀለድበትና የማይሸቀጥበት ምክንያት በዚህ ወንጌል የሚነገረው ይሄ የእግዚአብሔር ልጅ ነው። ሃሌሉያ። በዚህ ምክንያት በወንጌል አይቀለድም። ወንጌል የመዳናችን ዋና ጉዳይ ስለሆነ ይሄ የመዳናችን ዋና ጉዳይ ደግሞ የእግዚአብሔር ልጅ በስጋ መጥቶ መከራ እንዲቀበልልን ያደረገ ስለሆነ ስሙ የተባረከ ይሁን። ከዛ በኋላ ግን ቀጣል አድርጎ ምዕራፍ 1 ላይ ስትመለከቱ እንዲሁ በወፍ በረር ነው ቃኝተነው የምናልፈው። ምዕራፍ 1 ላይ ስትመለከቱ በአመፃቸው እውነትን በሚከለክሉ ሰዎች ላይ የእግዚአብሔር ጽድቅ ከሰማይ ይገለጣል ይልና ስለ አሕዛቡ አመፅ ይናገራል። እግዚአብሔርን ማወቅ ከወደዱ ተፈጥሮ በሙሉ ስለ እግዚአብሔር ይነግራቸው ነበረ። ነገር ግን ምን አላደረጉም? ያንን አልታዘዙትም። ስለዚህ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር ደግሞ ለማይረባ አእምሮ አሳልፎ ሰጣቸዋል። እነማንን? አሕዛብ። እሺ፣ ስለዚህ አይሁድ ቀርተዋልና እግዚአብሔር ይመስገን እንዳትሉ ምዕራፍ 2 ላይ ይመጣና በእናንተ ምክንያት እኮ የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ይላቸው። እናንተ ሕግ የተሰጣችሁም ልክ እንደዛው በመላእክት መካከለኝነት ተቀበልን ብላችሁ በመላእክት ስራ ተቀበልን ብላችሁ እግዚአብሔርን የምታሰድቡ ናችሁ ይላል። ሁላችሁም ከኃጢአት በታች ናችሁ። ለዚህ ነው ይሄ ወንጌል የምሰብከው ወንጌል የሚያስፈልጋችሁ። ለዚህ ነው ሁላችሁም ከኃጢአት በታች ናችሁ። አሕዛብም የለም አይሁድም የለም። ልክ ምዕራፍ 3 ላይ ሲመጣ ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎድሏቸዋል ይላልና እነማን? እግዚአብሔርን ማወቅ ያልወደዱት ለማይረባ አእምሮ አሳልፎ የሰጣቸው እነሱ አሕዛብና ሕግ ተቀብለው በሕጉ መሰረት መኖር ያቃታቸው ጭራሽ የእግዚአብሔርን ስም ያሰደቡ አይሁዳውያን ሁሉም ከኃጢአት በታች ስለሆኑ ሁሉም መዳን የሚችሉበትን አቅም ማምጣት ስለማይችሉ ራሳቸውን ድጋሚ መውለድ ራሳቸውን ማዳን ስለማይችሉ ሁሉም ከኃጢአት በታች የተዘጋባቸው ስለሆኑ ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብር ጎድሏቸዋል። ታዲያ የእግዚአብሔር ክብር ከጎደላቸው ምንድን ነው የሚያስፈልገው? የእግዚአብሔር ክብር ከጎደላቸው ወደ እግዚአብሔር እንዴት ነው የሚጠጉት? ምክንያቱም ሮሜ እየተጻፈ ያለው ስለ ስሙ በአሕዛብ ዘንድ መታዘዝ እንዲገኝ ነው ብሎ ምዕራፍ 1 ላይ ስለተናገረ ማለት ነው።
ታዲያ እንዴት ነው ሰዎች የሚታዘዙት? እንዴት ነው ሰዎች ወደ እግዚአብሔር የሚቀርቡ ስትሉ ሁሉም ኃጢአት ሰርተው የእግዚአብሔር ክብር ስለጎደላቸው አንዳቸውም ወደ እግዚአብሔር መቅረብ አይችሉም። ነገር ግን በክርስቶስ በተደረገው ቤዛነት እንዲያው በጸጋው ይጸድቃሉ አላቸው። አሁን ለአይሁዳዊም ለግሪክ ሰውም አንድ የሆነ ነገር አለ። ተአምር ለሚፈልገውም ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ እንደሚናገረው ጥበብ ለሚፈልገውም የእግዚአብሔር ኃይልና ጥበብ የሆነው ክርስቶስ ስለተገለጠ አሁን በሱ በማመን ብቻ የዘላለም ሕይወት ይገኛል። አሁን በሱ በማመን ብቻ መጽደቅ ይገኛል ይልና ምዕራፍ 4 እና ምዕራፍ 5 ላይ ይሄ ጽድቅ ስለሚሰራበት ሜካኒዝም ስለሚሰራበት አሰራር ይናገራል። ይሄ ጽድቅ በእናንተ የተገኘ ጽድቅ አይደለም። ይሄ ጽድቅ በእናንተ የተገኘ ጽድቅ አይደለም፣ ወይም ደግሞ እናንተ የሆነ ነገር ስላደረጋችሁ ያገኛችሁ ጽድቅ አይደለም። ኢቭን ራሱ እምነታችሁ ሰጥታችሁት ጽድቅ ተቀብላችሁ እናንተ ከእግዚአብሔር ጋር አይሰራም። እስቲ እሺ እናንተ ከእግዚአብሔር ጋር እምነታችሁን በጽድቅ ለውጣችሁ ተገበያይታችሁ ያመጣችሁትም አይደለም። እምነታችሁ ራሱ ጽድቅን ማምጣት የሚችል አይደለም። እምነታችሁ እንደ ጽድቅ ተቆጥሮላችሁ ነው። አብርሃም አመነ ጽድቅም ሆኖ ተቆጠረለት የተባለበት ሰዓት አብርሃም ምንም ያላደረገበት ነው። አብርሃም በስራ ያልተገለጠበት ነው። አብርሃም ሕግ ያልጠበቀበት ነው። ተለይተህ ውጣ ሲባል እሺ ብሎ ታዞ የወጣበት ነው። ይሄ ደግሞ እምነቱን ያሳያል። ያ እምነቱ እግዚአብሔር የባረከውን ያንን ባርኮት እግዚአብሔር የገባለትን ያንን ኪዳን ማስገኘት የሚያስችል አቅም ሰጥቶት ሳይሆን ያንን እምነቱን ግን እግዚአብሔር ራሱ ምን አድርጎለት ነው? ቆጥሮለት። የተገኘው ጽድቅ በመቆጠር የተገኘ ጽድቅ ነው እንጂ የተገኘው ጽድቅ በእኛ የትኛውን መንገድ የተገኘ ጽድቅ አይደለም። ለዚህ ነው አሕዛብ የሚያምኑት እምነት እግዚአብሔርን እናመልካለን የሚሉ ሌሎች የሚያምኑት እምነት የሚያጸድቅ እምነት የማይሆነውና የኛ የሚያጸድቅ የሚሆነው የኛ እምነት የእግዚአብሔርን ኃይልና የእግዚአብሔርን ጸጋ የምንቀበልበት መሳሪያ ከመሆኑ የተነሳ የእግዚአብሔር ስም የተባረከ። ስለዚህ አለ አብርሃም አመነ ጽድቅም ሆኖ ተቆጠረለት የተባለው ምንም ሳይሰራ ነው አለ። እንደው ከተቆጠረለት በኋላ ነው የመገረዝን ማኅተም የተቀበለው አለ። ስለዚህ እናንተም ልክ እንደዛው በእምነታችሁ ነው የምትጸድቁታልና አንድ በጣም ኃይለኛ ከባድ ነገር ተናገረ። ለማይሰራ ነገር ግን ኃጢአተኛን እንደሚያጸድቅ በሚያጸድቅ ለሚያምን ሰው እምነቱ ምን ሆኖ ይቆጠርለታል? ጽድቅ ሆኖ ይቆጠርለታል። ሃሌሉያ። ስለዚህ እኛ እኮ ጽድቅ ያገኘነው የሚያጸድቅ ነገር ሰርተን አይደለም፣ ወይም ደግሞ እምነታችን ራሱ እንደ ስራ ተቆጥሮልንም አይደለም። ነገር ግን እኛ ኃጢአተኞች እንደሆንን በራሳችን መዳን እንደማንችል አምነን በልጁ በኩል የሰጠንን ያንን የድህነት መንገድ ስንቀበለው የዛን ጊዜ እምነታችንን እንደ ጽድቅ ቆጠረልን። ያ ጽድቅ የማን ጽድቅ ነው? የኢየሱስ ክርስቶስ ጽድቅ። እግዚአብሔር ፍርድ ወንበር ፊት ተቆሞ ማንም ሰው ያንን ፎርማሊቲ ሊያሟላ አይችልም። ከእግዚአብሔር የፍርድ ወንበር ፊት ማንም ሰው ሳይፈረድበት መውጣት አይችልም። ምክንያቱም ጽድቃችን እንደ መርገም ጨርቅ የተቆጠረብን ሰዎች። የትኛውም መልካም ስራችን፣ የትኛውም ደግነን የሚያስብለን ነገር፣ የትኛውም በጎ ሰዎች ነን የሚያስብለን ነገር በሙሉ ባዶ ነው። ምንም ነገር ሊያስገኝልን አይችልም፣ ሊያጸድቀን አይችልም። ስለዚህ ኢየሱስ ክርስቶስ አባቱን ሊታዘዝ ከሰማይ መጣ። ማቴዎስ ላይ ሲናገር ሆሴዕን ይጠቅስና ማቴዎስ ልጄን ከግብፅ ጠራሁት ተብሎ የተጻፈው ይነገር ዘንድ ይፈጸም ዘንድ በግብፅ ኖር አይደለ? ከዛ በኋላ ከግብፅ ሀገር ደግሞ መጣ ሄሮድስ ሲሞት ይላል። ያ ልጄን ከግብፅ ጠራሁት ተብሎ የተጻፈው እንዲፈጸም ነው። ሆሴዕ ላይ ሄዳችሁ ስትመለከቱት ሆሴዕ ላይ ልጄን ከግብፅ ጠራሁት የሚለው ሐሳብ ቀጥሎ የምታገኙት ነገር አለ። እነሱ ግን በጠራኋቸው መጠን አብዝተው ሸሹ የሚላል፣ ጣዖት አመለኩ የሚላል። እንዴት ነው ለክርስቶስ ይህንን የምትጠቀሙት? እንዴት ነው ለክርስቶስ ይህንን ጥቅስ ማቴዎስ ሊጠቀም የቻለው ስትሉ እስራኤል በወደቀችበት ኢየሱስ ክርስቶስ በርትቶ ተገኝቶ እስራኤል ከግብፅ የመጣችው የእግዚአብሔርን ተልእኮ ልትፈጽም ነበር፣ ለአሕዛብ በረከት ለመሆንም ነበረ። ነገር ግን እስራኤል በዛ ተልእኮ ውስጥ ወደቀች። ኢየሱስ ክርስቶስ ግን ከግብፅ ልክ እንደ እስራኤል የመጣው የእግዚአብሔርን ፈቃድ ሙሉ በሙሉ አሟል፣ የእግዚአብሔርን ፈቃድ ሙሉ በሙሉ ፈጸመ። ከዚህ የተነሳ ይሄ ጥቅስ ለካ በኢየሱስ ክርስቶስ ፈጻሚነት የሚፈጸም ጥቅስ ነው። ስለዚህ እኛ ባልታዘዝንበት ነገር ሁሉ ኢየሱስ ክርስቶስ ታዘዘ። የእሱ መታዘዝ በእምነታችን ለእኛ ተቆጠረ። እምነታችን ጽድቅ ሆኖ ይቆጠርልናል ማለት እምነታችን በራሱ ጽድቅን እየጎተተ ያመጣል አይደለም። ያ በክርስቶስ ያመንነው እምነት ግን የክርስቶስን የመስቀል ሥራ የክርስቶስን መታዘዝ እግዚአብሔር ለእኛ እንዲቆጥረው። ዋው! ምን አይነት ድነት ነው የተቀበልነው! ከኛ ምንም ያልተጠበቀበት ነገር ግን ባመንበት ጊዜ ኢየሱስ ክርስቶስ የሰራውን ሥራ ያንን ፍጹም መታዘዝ እግዚአብሔር ለእኛ የቆጠረበት ስሙ ይባረክ።
ታዲያ ይህንን ሁሉ ካለ በኋላ አንድ ነገር ይናገራል። ቁጥር 6 ላይ ይመጣና ታዲያ ጸጋ እንዲበዛ በኃጢአት ጸንተን እንኖራለን፣ ኃጢአት እናድርግ ምናምን እያለ ይነግራቸውና ነው አይደለም። እንደውም እኮ ከክርስቶስ ጋር በጥምቀት ሞተን በጥምቀት የተነሳ ነው ከክርስቶስ ጋር የተባበር ነው። ከዛ በኋላ ኃጢአት እንዳንሰራ ነው፣ በኃጢአት እንዳንኖር ማራቸውና ያ በእምነቱ የጸደቀ ሰው ታዲያ በኃጢአት እንዳይኖር የወሰነና ከክርስቶስ ጋር አንድ የሆነ የተባበረ ከክርስቶስ ጋር አብሮ የሚወጣ የሚገባ የሚመላለስ ሰው መሆኑን ይነግራቸው። በዚህ ውስጥ አንድ ነገር እንመለከታለን። ከክርስቶስ ጋር ያልተጣበቀ ህይወት ሕያው አይደለም፣ ጥፊ። ከክርስቶስ ጋር በእያንዳንዱ እርምጃ ያልተጣበቀ ህይወት ሕያው አይደለም። ይህንን ሁሉ ከነገራቸው በኋላ ዛሬ የምናየውን የሮሜ ምዕራፍ 7ን ሐሳብ ይነግራቸዋል። ሮሜ ምዕራፍ 7 ላይ ስትመለከቱ አንድ ነገር ይናገራል፣ በምሳሌ አድርጎ ማለት ነው። አማኞችን አንድ ምሳሌ ይጠቀምና ከአንድ ምሳሌ ጋር ያመሳስላቸዋል። ያ ምሳሌ ደግሞ ባሏ የሞተባት ሴት ምሳሌ። ያቺ ባሏ የሞተባት ሴት ከአማኞች ጋር ተመሳስላ ትቀርባለች። ስለዚህ እስቲ ሕግን የምታውቁ አንድ ነገር ንገሩ ይላል። አንዲት ሴት አግብታ እያለ ለሌላ ወንድ ብትሆን፣ ባሏ በሕይወት እያለ ለሌላ ወንድ ብትሆን ምንድን ናት? አመንዝራ ትባላለች እና በሕጉ መሰረት ትቀጣለች። ኢየሱስ ክርስቶስ ፊት ዮሐንስ ወንጌል ምዕራፍ 8 ላይ ስትሄዱ ኢየሱስ ክርስቶስ ፊት የጎተቱ ያመጧት ዘማዊት ሴት ትዝ ትላችሁ። ስለዚህ አንዲት ሴት ባሏ እያለ ለሌላ ወንድ መሆን አትችልም። እሱን ካደረገች ደግሞ አመንዝራ ናት፣ ኃጢአት ይሆንባታል፣ ሕጉም አይለቃትም፣ ቅጣት አለባት። ታዲያ ቀጥሎ ግን አንድ የሚሆን ነገር አለ። ቅድም እንዳነበብነው ማለት ነው። ሕግ የሚገዛው ሰው ሁል ጊዜ ቢሆን እንደዚህ ነው የሚሆነው። ሕጉ ያለውን ነገር ካላደረገ ይሞታል ወይም ደግሞ ቅጣት ይደርስበታል። ያቺ ሴት በሕግ የታሰረች ስለሆነች ባሏ እያለ ማግባት አትችልም ማለት። ነገር ግን ባሏ በሕይወት በሌለበት ጊዜ፣ ባሏ ከሞተ በኋላ ግን በሞተበት ቅጽበት ምን ትሆናለች? ለሌላ ወንድ ብትሆን ሕጋዊ ነው፣ ምንም ነገር የሚሆንባት ነገር የለም ማለት። ስለዚህ አመንዝራ አትባልም። ከዛ ባሏ ከሞተ ከሕጉ አርነት ወጥታለች። ሕጉን እንዳልተላለፈች ነው የሚነግራት ያለው ማለት ነው። ማለትም ከሕጉ ተፋታለች። ከዛ በኋላ ከሕጉ ነፃ ወጥታለች። ሕጉ ከሚጠይቃት ቅጣት ነፃ ወጥታለች ለሌላ ወንድ ብትሆን። ምክንያቱም ባሏ በሕይወት የለም፣ ባሏ ሞቷል እና ከዛ በኋላ አንድ ነገር ይናገራል። እንዲሁ ወንድሞቼ ሆይ አላቸው፣ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ከዚህ በፊት በሕግ ስር ነበራችሁ ያላችሁት። ሕጉ ባሪያ አድርጎ ይገዛችሁ ነበረ። ከሕጉ በታች ነበረ እየኖራችሁ ያላችሁት። አሁን ግን በክርስቶስ ሥራ ለሕግ ተገድላችኋል። ሕጉን እንደምን እያየው ነበር? እንደ ባል እያየው ነበር አይደል? ሕጉን እንደ ባል እያየው ነበር። ታዲያ እኛ ስንጠብቅ የነበረው ወይም ደግሞ ይሄን ለመጀመሪያ ጊዜ የሚያነብሰው የሚጠብቀው ነገር ምንድነው? ባሏ ቢሞት እሷ ነፃ ወጥታለች የሚል ነገር ስለሆነ በጣም የሚገርም ነገር ነው ጳውሎስ እዚህ ላይ የሚናገረው። ባሏ ቢሞት እሷ ነፃ ትወጣለች ስለሆነ ሕጉ ሞቷል፣ አሁን እናንተ ለክርስቶስ ትሆናላችሁ ቢል መልካም አልነበር? ሕግ ሞቷል፣ ለቅሶ ድረሱና ቀጥታ ወደ ክርስቶስ በዛው ቢለን ግን አይደለም። አይ ባል እንደ ባል የታየው ሕጉ ሞቷል ወይስ አልሞተም እያለን ስንጠብቀው ነው እናንተ ናችሁ። ሕጉማ ይኸው ቀጥ ብሎ ቆሟል። ሕጉ እስካሁን ድረስ አለ። ኦኬ። እናንተ ግን ከሕጉ በታች የማትሆኑበትን የሆነ አሰራር ኢየሱስ ክርስቶስ አመጣል። እናንተን ገደላችሁ። ሚስትየዋን ገደላትና አስነሳት። ሃሌሉያ። እናንተ ከዚህ በኋላ ለሕግ ተገድላችኋል። በምን ተገድላችኋል ሲባል በክርስቶስ ሥጋ ተገድላችኋል። ምን እያለ ነው ጳውሎስ? ምን እያልክ ነው? በክርስቶስ ሥጋ ተገድላችኋል ማለት ምን ማለት ነው? በክርስቶስ ኢየሱስ የመስቀል ሥራ የሚያምን ሰው የሚሆንለትና የሚሆንበት ነገር እንደዛ ነው። ክርስቶስ ሲሞት ከክርስቶስ ጋር አብሮ የሚሞት ሰው ስለሆነ ልክ ክርስቶስ ከሞት እንደተነሳ ከክርስቶስ ጋር በሚተባበርበት ጊዜ ከሞት የሚነሳ ሰው እንደሆነ ቆላስይስ ምዕራፍ 3 ላይ እንደሚናገረው ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ብሎ ሐዋርያው ጳውሎስ እንደሚናገር፣ ስለዚህ ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተ ደግሞ በክብር ትገለጣላችሁ ብሎ እንደተናገረ ልክ እንደዛው ከክርስቶስ ጋር በክርስቶስ ሥጋ ከሞትን ከዛ በኋላ የምንነሳው ትንሣኤ ክርስቶስ ልክ እንደተነሳው ልክ እንደዚህ። ስለዚህ ከክርስቶስ ጋር የሞትነው እኛ ክርስቶስ ስለተነሳ እኛም ከክርስቶስ ጋር አብረን ተነስተናል። ከዛ በኋላ ሕጉ በእኛ ላይ ክልል የለው። ከዛ በኋላ ሕጉ በእኛ ላይ መብት የለው። ሕጉማ የእግዚአብሔር ቃል ነው። ሕጉንማ እግዚአብሔር ራሱ ነው የተናገረው። የእግዚአብሔርን ቃል እግዚአብሔር ራሱ እንዲገለው እንዴት ትጠብቃላችሁ? ነገር ግን ሕጉ ባለበት እናንተን ለሕጉ ገደላችሁና ከክርስቶስ ጋር ገደላችሁና ኢየሱስ ክርስቶስ ሲሞት እናንተ ከክርስቶስ ጋር አብራችሁ ሞታችሁና በክርስቶስ ትንሣኤ ምክንያት እናንተ አሁን ሕያው ናችሁ። ከዚህ በኋላ እናንተ ለክርስቶስ ናችሁ እንጂ ለሕግ አይደላችሁ። ከሕጉ ተፋታችኋል።
እንደዚህ ሲላቸው ግን እናንተ ደግሞ በክርስቶስ ሥራ ለሕግ ተገድላችኋል ካላቸው በኋላ ለእግዚአብሔር ፍሬ እንድናፈራ ለምን ለሚለው ጥያቄ ምላሽ ሰጣችኋል። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። ስለዚህ ከሙታን ለተነሳው ለእሱ እንድትሆኑ ለክርስቶስ እንድትሆኑ ከዚህ በኋላ የሕግ ሳይሆን ከሕግ በታች ሳይሆን ከክርስቶስ በታች ከክርስቶስ ጋር እንድትሆኑ እናንተ ምን ተደርጋችኋል? በክርስቶስ ሥጋ ለሕግ ተገድላችኋል። እንደዛ ሲሆን ለክርስቶስ የመሆናችሁ ጉዳይ ዋናው ነገር ለክርስቶስ የመሆናችሁ ዋናው ውጤቱ ምንድን ነው ሲባል ለእግዚአብሔር ፍሬ ማፍራት ነው ይላቸዋል። ምዕራፍ 6 ላይ ተመሳሳይ ነገር ጳውሎስ ይነግራቸዋል። በደቂቃዎች ውስጥ እንመለከተዋለን። ቀጥሎ ግን በሥጋ ካለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ሲሰራ ስለነበር አሁን ግን ለታሰርንበት ሞተናል አለ። ከሕግ በታች በነበራችሁ ጊዜ ኃጢአት ያፈራ ነበር፣ ኃጢአት ነበር የሚያፈራው። አሁን ግን ለሕግ ስትሞቱ ሕጉ አይደለም የሚሞተው። አሁንም ለሕግ ስትሞቱ እናንተ ለእግዚአብሔር ፍሬ እንድታፈሩ የክርስቶስ ሆናችሁ ከክርስቶስ ጋር አብራችሁ ተነሳችሁ። የክርስትና ሕይወት በቃ አምነናል ድነናል ሃሌሉያ ብቻ የምንልበት አይደለም። ባመንበት ባዳነን ከሞት ባስነሳን ባጸደቀን ሕያው ባደረገን በሱ በክርስቶስ ላይ ተጣብቀን ከክርስቶስ ጋር እየተባበርን ከክርስቶስ ጋር አንድ እየሆንን የምንኖርበትና የምናፈራበት ሕይወት ነው። ልክ እንደዛ እንዲሆን ለሕግ ተገድላችሁ ለክርስቶስ ተነሳችሁ። ስሙ ይባረክ። ግን ሐዋርያው ጳውሎስ ለምንድን ነው ይህን በተደጋጋሚ የሚናገረው? በተለይ ሮሜ 6 ላይ ስትመለከቱና ሮሜ 7 ላይ ስትመለከቱ ተመሳሳይ ነገሮች ተመለከታላችሁ። ሮሜ 6 ላይ ስታዩ አንድ ነገር ሐዋርያው ጳውሎስ ይናገራል። ጸጋ እንዲበዛ በኃጢአት ጸንተን እንኑር ይላል። ይጠይቅና ይመልሳል። ከሳሾች ስለነበሩ ማለት ነው። ልክ አሁን ከሳሾች እንዳሉብን እንደዛ ጸጋ አለ አይደል? አዎ በቃ በኃጢአት ብትመላለስም ችግር የለም እያላችሁ ነው እንደሚሉ ልክ እንደዛው ኖ አይደለም። ጸጋ እንዲበዛ በኃጢአት ጸንተን አንኑር። ታዲያ ለኃጢአት የሞተን እኛ እንዴት ወደፊት እንዴት አድርገን በእርሱ እንኖራለን? ለኃጢአት ሞተናል። እንዴት ከዚህ በኋላ ለእሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንድንሆን የተጠመቅን ሁላችን ከሞቱ ጋር አንድ እንድንሆን እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን እያለ ይናገራል። ሐዋርያው ጳውሎስ በሮሜ 6 ምዕራፍ 1 ጀምሮ ቁጥር 1 ጀምሮ እስከ 4 ድረስ ይህንን ሐሳብ ይነግራቸዋል። ታዲያ ሮሜ 6:2 ሮሜ 7:4 ስትመለከቱ ተመሳሳይ ነገር ሐዋርያው ጳውሎስ ያነሳል። ሮሜ 6:2 ላይ ለኃጢአት ሞታችኋል ይላል። ለኃጢአት የሞትን እኛ እንዴት ከዚህ በኋላ በሱ እንኖራለን ይላል። ቀጥሎ ሮሜ 7:4 ላይ ስትመለከቱ ግን ምን ይላል? ለሕግ ተገድላችኋል። ስለዚህ ሁለት ነገር ይናገራል። ሁለቱም ነገር አንድ አይነት መልእክት አለው። ሞታችኋል፣ ሞተናል። አሜን ነው። ሞተናል በርስት ሞተናል። ሕያው እንድንሆን ሞተናል። ያልሞተ ሕያው መሆን አይችልም። ስለዚህ ሮሜ 6:2 ላይ ለኃጢአት ሞታችኋል ይላል። ሮሜ 7:4 ላይ ደግሞ ለሕግ ሞታችኋል ይላል። እዚሁ ሮሜ 6 ምዕራፍ 6 ከቁጥር 4 እስከ 5 ድረስ ከክርስቶስ ጋር በመተባበር ነው የሞታችሁት ይላል። ሞታችሁ እንዴት ነው ሲባል ከክርስቶስ ጋር በጥምቀት በመሞትና በመነሳት ነው። ስትጠመቁ ከክርስቶስ ጋር እየተባበራችሁ የተባበራችሁበት የሞታችሁበት መንገድ ሚሱ መሞታችን አንድ ነገር ነው። ግን በምንድን ነው የሞት ነው? እንዴት ነው የሞት ነው ሲባል እንደዚህ ነው። ከክርስቶስ ጋር በመተባበር ነው የሞት ነው። ከክርስቶስ ጋር ያልተባበረ ደግሞ መሞት አይችልም። መጀመሪያ ምን አለ? ካልሞትን ሕያው መሆናችን። ስለዚህ ሞተናል። ግን ለመሞት ራሱ የሚጠበቅ ነገር አለ። ራሳችንን ስላጠፋን አይደለም ሞትን የተባለው፣ ወይም ደግሞ የሆነ በቃ ስጋችንን ስለጨቆንን ምን የሆነ ነገር አድርገን ከዚህ በኋላ ምናምን ስላልን አይደለም ሞትን የተባለው። እንደዚህ አይነቱ ሰውማ ስላልሞተ ነው ራሱ የሚታገለው ራሱ ስላልሞተ አይደል? ነገር ግን አሁን የመሞቻ መንገድ አለ። ክርስቲያን የሚሞትበት መንገድ አለ አይደል? ከክርስቶስ ጋር ተመተባበር ሮሜ 6:4 እስከ 5። አሁንም 7 ላይ ስትሄዱ 7:4 ላይ ተመሳሳይ አለ። የተገደልነው በክርስቶስ ሥጋ በኩል በመጀመሪያው ከክርስቶስ ጋር በመተባበር አለ። እዚህም ላይ ሞተናል። የሞትነው ግን በምንድን ነው? ከክርስቶስ ሥጋ በኩል። ክርስቶስ ስለሞተ ነው እኛም በእምነታችን ከሱ ጋር ተባብረን ሞት ነው። ስለዚህ መሞታችን አንድ ነገር ነው። የመሞቻው መንገድ ግን ከክርስቶስ ጋር መተባበርና መተባበር ብቻ ነው። አሜን። ከክርስቶስ ጋር መተባበር። እዚሁ ምዕራፍ 6 ቁጥር 18 ላይ እና 22 ላይ ስትመለከቱ ሞተን ከሞት ስለተነሳን ከክርስቶስ ጋር በመተባበራችን ምክንያት ሞተን ከሞት ስለተነሳን ባሪያ የሆንለት የሆነ አካል እንዳለ ይናገራል። ሮሜ 6 ከ18 ጀምሮ ሮሜ 6:18 እና 22 ዝም ብለን አይተን እንለፍ። ሮሜ 6:18 ላይ እንደዚህ የሚል ቃል ታገኛላችሁ።
ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁ ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። ለጽድቅ የመታዘዝ ባሪያዎች ናችሁ ይላል 17 እና 18። ስለዚህ ለማን ነው ባሪያ የሆናችሁ ሲባል ለጽድቅ ባሪያዎች ሆነናል። ነገር ግን እዚሁ 7:4 ላይም ስትመለከቱ ሮሜ ምዕራፍ 7 ቁጥር 4 ላይ ስትመለከቱ አሁንም ተገድላችኋልና ሕያው የሆናችሁለት ግን አለ። ለማን ሕያው ሆናችኋል? ለክርስቶስ ተነስታችኋል። ለክርስቶስ ሕያው ሆናችኋል። የመሞታችን ዓላማው ምንድን ነው ካላችሁ የመሞታችን ዓላማው ለክርስቶስ መነሳት ነው። እንደዚሁም ለክርስቶስ ለእግዚአብሔር ለዛ ጽድቅ ባሪያ መሆን። ስሙ የተባረከ ይሁን። ትናንትና ለሆነ ነገር ባሪያ ነበርን፣ ዛሬ ግን ለእግዚአብሔርና ለጽድቁ ለመንግስቱ ባሪያዎች ነን። ስለዚህ ባሪያ አለመሆን አይደለም የመጣው፣ ባሪያ የሆንለት አካል ግን ተለይቷል። እኔ ባሪያ አይደለሁም ልጅ እንጂ ምናምን የሚሉ ሰዎችን እንሰማ ይሆናል። ኖ መጽሐፍ ቅዱስ ባሪያ ሆናችኋል። ባሪያ የሆንለት አካል ግን ተለይቷል። ትናንትና ለኃጢአት ባሪያ ነበር፣ ትናንትና ለሕጉ ባሪያ ነበር። ዛሬ ግን ለክርስቶስና ለመታዘዝ ባሪያዎች ሆነናል። ቀጥሎ ግን ፍሬ ያለው ውጤት አለው። ይሄ ነገር ውጤት አለው። ዓላማው ለእግዚአብሔር ባሪያ መሆን ነው። ውጤትም አለው። ውጤቱ ደግሞ የዚህ ውጤት የዘላለም ሕይወት ነው። ምዕራፍ 6 ቁጥር 22 ላይ ስትመለከቱ የዚህ ነገር መጨረሻው ሞት ነው። ምኑ በፊት የነበራችሁበት ሕይወት መጨረሻው ሞት ነው ይላቸውና ከዛ በኋላ ግን አሁን ግን ቁጥር 22 ላይ ማለት ነው ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁና መጨረሻው ምንድነው አለ? የዘላለም ሕይወት ነው። ውጤት አለው። ይሄ መሞትና መነሳት ከክርስቶስ ጋር መተባበር ውጤት አለው። መጨረሻው ምንድነው ሲባል ለእግዚአብሔር ፍሬ እያፈራን ለዘላለም ነው። የዘላለም ሕይወት መጨረሻው የሆነ ባርነት፣ የዘላለም ሕይወት መጨረሻው የሆነ ሞትና ትንሣኤ ከክርስቶስ ጋር በመተባበር አግኝተናል። ስሙ የተባረከ